በተለያዩ ምክንያቶች አያት ሪል ስቴት ላይ ንግድ ሱቆችን መግዛት ፈልጋችሁ ከዚህ በፊት ባለግዛችሁ ደንበኞቻችን አሁን ልዩ መረጃ ይዘንላችሁ መጥተናል። ሰላም ጤና ይስጥልን የዩቲዩብ ቻናል ቤተሰቦቻችን እንደምን ቆይታችኋል? ዛሬ የምንገኘው በአያት ሪል ስቴት ኤምሲ ሚካኤል በስተጀርባ የሚገኘው ሳይቱ ላይ ነው። እዚህ ሳይት ላይ ከ3000 በላይ የንግድ ሱቆችን በአንድ ላይ ያለው የአያት ግራንድ ሞል አለ። በዚህ ግራንድ ሞል ላይ በተለያዩ አገልግሎቶች የሚውሉ የንግድ ማዕከላት አሉ። እነዚህ ሱቆች ከ24 ካሬ ሜትር ጀምሮ እስከ 325 ካሬ ሜትር ድረስ የተለያዩ ሱቅ አማራጮች አሉ። እነዚህ ሱቅ አማራጮች ለትንንሽ አገልግሎት ለምትፈልጓቸው ለሞባይል ጥገና ቤቶች፣ ሞባይል መሸጫ ቤቶች፣ ለትንንሽ ስቶሮች 25 ካሬ ሜትር ጀምሮ ማለት ነው 24 እና 25 ካሬ ሜትር ጀምሮ 27 30 ካሬ ሜትር ድረስ አለ። እንዲሁም ደግሞ ከፍ ያለ ካሬ ሜትር የምትፈልጉ ግራውንድ ላይ ያሉ ሱቆቻችን ለዚህ አገልግሎት ክፍት ናቸው። ይሄም ማለት ከ100 ካሬ ሜትር ጀምሮ ወደ ላይ ለባንኮች፣ ለኢንሹራንስ ካምፓኒዎች እንዲሁም ደግሞ ለሱፐር ማርኬቶች እና ለሆቴሎች፣ ለካፌዎች አገልግሎት ለምትፈልጓቸው ከ100 ካሬ ሜትር ጀምሮ ወደ ላይ ከፍ ብሎ እስከ 325 ካሬ ሜትር ድረስ ግራውንድ ላይ የተለያዩ አማራጮች አሉ። ዝቅተኛ ካሬዎች ለምትፈልጉ ደንበኞቻችን ደግሞ ለተለያዩ ለቢሮዎች የሚውሉ ለትንንሽ ስቶሮች፣ ለኤሌክትሮኒክስ ቤቶች የሚውሉ የተለያዩ የሱቅ አማራጮች ደግሞ ከፍ ብለው አሉ። አንደኛ ፍሎር ላይ፣ ሁለተኛ ፍሎር ላይ እንዲሁም ደግሞ ሶስተኛ ፍሎር ላይ ማግኘት ትችላላችሁ። እንደነገርኳችሁ እዚህ ሳይት ላይ ወደ 3000 የሚጠጉ የንግድ ማዕከላት አሉ። እንዲሁም ደግሞ 3000 የንግድ ማዕከል መገኘቱ ብቻ ሳይሆን አፓርታማ ቤቶችን በቅርበት አብረው ስላሉ እነዚህ አፓርታማ ቤቶች ለንግድ ሱቆቹ ግብአት ይሆናሉ። አንድ ደንበኛ እዚህ ሳይት ላይ ከገዛ ከራሱ ከመኖሪያ ኮምፓውንዱ ብቻ 50,000 በላይ ዕለታዊ ገቢ ያገኛል። ይሄ ማለት አፓርታማ ላይ የሚኖሩ ግለሰቦች ሌላ ቦታ መሄድ ሳይጠበቅባቸው እዚህ ጋር በሚገኙ የንግድ ማዕከላትና ቢሮዎች ሊገለገሉ ይመጣሉ። ስለዚህ ተጨማሪ የገበያ ምንጭ የሚሆንበት አማራጭ አለን ማለት ነው። እንዲሁም ደግሞ እንደምትመለከቱት ኤሪያው በጣም ቢዚ ኤሪያ ነው። የተለያዩ መንገዶች ያዋስኑታል። የመገናኛ፣ የወሰን እንዲሁም ደግሞ ወደ አያት የሚሄደው መስመር ያዋስነዋል። ቢዚ ኤሪያ ነው። ለንግድ ቦታነትና ለኮሜርሻል ኤሪያነት በጣም የሚመረጥ ሎኬሽን ነው ማለት ነው። እንግዲህ የግንባታ ሁኔታው እንደምትመለከቱት ነው ያለው። አብዛኛዎቹ የልስና የጂፕሰም ስራ እየተሰራላቸው የፓርቲሽን ስራ ተሰርቶላቸው ያለቀ፣ ለሙሉ ሳይቱ ግን የውስጥ ለውስጥ መንገዶችና የፊኒሽንግ ስራዎች እየተሰሩበት ያሉበት ሁኔታ ነው ያሉት። ሱቆቹ እንደምትመለከቷቸው ነው ያሉበት ሁኔታ። ከ24 ካሬ ሜትር ጀምረዋለን እንደነገርኳችሁ። ስለዚህ አንድ ሰው 24 ካሬ ሜትር መግዛት ይፈልግ ሙሉ ክፍያ 2,900,000 ብር አካባቢ ነው የሚሆነው። የዚህን ቅድመ ክፍያ 25% መክፈል የቀረውን ደግሞ በአንድ ዓመት ጊዜ ውስጥ ከፍሎ የሚጨርስበት ሁኔታ ተመቻችቷል በድርጅቱ። ፕሮግረስ ኦልሞስት ሊያልቅ የደረሰ ሳይት ነው። እዚህ ግንባታው ሊጠናቀቅ የደረሰ ለመረከብ ጥቂት ጊዜ የቀረው ሳይት ላይ በዚህ ዋጋ መግዛት ማለት ትልቅ አድቫንቴጅ ነው። በካሬ 121,000 ብር ጀምሮ ማለት ነው። እንዲሁም ደግሞ አንድ ሰው ሙሉ ክፍያውን ለመክፈል ቢፈልግ ማለትም 100% መክፈል የሚፈልግ ደንበኞቻችን ደግሞ ልዩ ቅናሽ አዘጋጅተናል። 20% አካባቢ ቅናሽ ይደረጋል። ይሄ ማለት ከሙሉ ክፍያው ላይ ከ2.9 ሚሊዮን ብር ላይ 20% ቅናሽ ሲደረግ ወደ 500,000 ብር አካባቢ ቅናሽ ይኖረዋል። ይሄም ነው የካሬ ሜትር ዋጋውን በጣም ዝቅ ያደርገዋል ማለት ነው። አሁን ያለበት ሰዓት በጣም ተጠቃሚ መሆን የምትችሉበት ሰዓት ነው። እንደነገርኳችሁ ቅናሹ ለተወሰነ ጊዜ ነው የሚቆየው። ከዚህ በፊት ባሉት ጊዜዎቻችን ላይ በካሬ 167,000 ብር ጀምሮ እየሸጥን ነበር የቆየ ነው። አሁን ላይ ደግሞ በካሬ ብዙ ቅናሽ ተደርጎ በካሬ ወደ 121,000 ብር ወርዷል። ይሄ ቅናሽ ለተወሰነ ጊዜ ነው የሚቆየውና የዚህን ቅናሽ መጠቀም ትችላላችሁ። ከዚህ በፊት ያልገዛችሁ ሰዎች ወይም ደግሞ መኖሪያ ቤት ኖሯችሁ ንግድ ሱቅ መግዛት የመጨመር ሀሳብ ያላችሁ ወይም ደግሞ እዚህ የትልቁ የንግድ ማዕከል ላይ ንግድ ሱቅ እንዲኖራችሁ ለምትፈልጉ ሰዎች ጥሩ አማራጭና ጥሩ ሰዓት ነው። ያሉትን አጋጣሚዎች ተጠቀሙ እንላለን። ለተጨማሪ መረጃ እንዲሁም ደግሞ ሳይት መጎብኘት የምትፈልጉ ከሆነ ከታች በምናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። እንዲሁም ደግሞ ሀገር ውስጥ ላሌላችሁ ወይም ደግሞ ሀገር ውስጥ ለመሆናችሁ በአካል መገኘት ለማትችሉ በዋትስአፕ፣ በኢሞ እንዲሁም ደግሞ ቴሌግራም ላይ ሙሉ መረጃዎችን እንልክላችኋለን። በታች ባለው ስልክ ቁጥር ይጻፉልን። በቀጣይ ቪዲዮዎች ሌሎች ሳይቶች ላይ በመሄድ ጉብኝት የምናደርግ ይሆናል። ተከታታይ እንዲህ አይነት መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮአችንን ላይክ ማድረግ እንዳትረሱ። እስካሁን ድረስ አብራችሁን ስለቆያችሁን እናመሰግናለን። ለተጨማሪ ጥያቄ ደውሉልን።